ሰው ማን ነው የሚለውን ጥያቄ በሚገባ የመመለስ ሸክም አለብን ብዬ አስባለሁ። ሁላችንም ሰውን ለማወቅ ባለን ብዙ ጥረት ሰውን በተለያየ መመዘኛ ለማወቅ እንሞክራለን፣ እንጥራለን። ይሄም መጥፎ አይደለም፣ ያስፈልጋል፣ ትክክልም ነው። ስለ ሰው ስናስብ በተፈጥሮ እነዚህ የሰው መመዘኛዎች ወደ አይምሯችን ይመጣል፣ ራሴን ጨምሮ። እከሌ ማን ነው? እከሊት ማን ነች? ምንድን ነው የሚሰራው? ምንድን ነው የምትሰራው? የት ይኖራል? የት ሀገር ልጅ ነው? የት ሀገር ልጅ ነች? ገቢው ምንድን ነው? ተምሯል? አልተማረም? ታማኝ ነው ወይንስ ታማኝ አይደለም? በመሰረታዊነት እንጠይቃለን። ነገር ግን ወገኖች ችግሩ እነዚህ ጥያቄዎች በትክክል መመለሳችን ሰውን በሚገባ እንድንመዝነው እንድናውቀው በቂ አቅም ያላቸው መለኪያዎች አለመሆናቸውን ልንረዳ ይገባል። በእነዚህ መመዘኛዎች ሰውን መዝነን ከጨረስን በኋላ ወደ ግንኙነቶች ውስጥ ገብተን ብዙ የተማረርንበት ወይኔ እዚህ ግንኙነት ውስጥ ባልገባው፣ በዚህ አይነት ህብረት ውስጥ ባልቆምኩ ያልንበት ብዙ ጊዜዎች ይኖራሉ። ምክንያቱም እነዚህ መመዘኛዎች ሰውን የመመዘን በቂ አቅም ስላልነበራቸው። የእግዚአብሔር ቃል እንደዚህ ይላል ወገኖቼ፣ ጠቢብ በጥበቡ አይመካ፣ ኃያልም በኃይሉ አይመካ፣ ባለጠጋም በብልጥግናው አይመካ። ነገር ግን የሚመካው ምሕረትንና ፍርድን ጽድቅንም በምድር ላይ የማደርግ እኔ እግዚአብሔር መሆኔን በማወቁና በማስተዋሉ በዚህ ይመካ። ደስ የሚያሰኙኝ እነዚህ ናቸውና ይላል። የሰው ጠቢብነት፣ አዋቂነት፣ ኃያልነት እና ብልጥግናው የአንድ ሰው ጥሩ ናቸው። ነገር ግን የሰውን የወደፊት ትክክለኛውን የህይወት ስኬት እንደማይወስኑ፣ እንደማያሳዩ መጽሐፍ ቅዱስ ግልጽ አድርጎ ይነግረናል። ሰው ጠቢብ በመሆኑ ወይም ጠቢብ ባለመሆኑ የሚያስመካም የሚያዋርድም ነገር አይደለም። ሰው ኃያል መሆኑ እና ደካማ መሆኑ ከቁጥር የሚገባም ነገር አይደለም። አይጠቅሙም እያልኩ አይደለም። ነገር ግን የአንድን ሰው እውነተኛ ማንነት የሚገልጹ መለኪያዎች ግን አይደለም። እነዚህ የምድር መመዘኛዎች ወገኖቼ አንድን ሰው በትክክል እከሌ ነው ብሎ ለማወቅ ለመረዳት እጅግ በቂ አቅም ያላቸው። ጠቢብ የሆኑ አዋቂን የተባሉት የመሰሉት ጥሩ ናቸው፣ ትልቅ ናቸው፣ በጣም የተማሩ ናቸው ያልናቸው ብዙ የህይወት ነቀፋ፣ ብዙ የህይወት ጉለት፣ ብዙ የህይወት ዲስአፖይንትመንት በሰዎች ህይወትና በራሳቸው ህይወት ላይም ሲያልፍ እናያለን፣ እያየንም ነው። ሰውን እግዚአብሔር በሚመዝንበት መመዘኛ መዝነነው ካላወቅነው በስተቀር ወገኖቼ በፍጹም በትክክል ልናውቀው አንችልም።